ኦኬ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ድሪም ፓርቲ ላይ እንዴት አድርጋችሁ አካውንት ክሬት አድርጋችሁ እንዴት ስራዎቹን መስራት እንደምትችሉና እንዴት አድርጋችሁ ደግሞ ፔመንት ሜቴዳችሁን ሴትአፕ አድርጋችሁ እንዴት ዊዝድሮ ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። የአፕሊኬሽኑ ሊንክ እዚህ ጋር አስቀምጬላችኋለሁ። ቀደም ብዬ ነው ፖስት ያደረኩላችሁ። እዚህ ጋር ፒን ላይ ማስቀምጬላችኋለሁ። እሱን አንድ ጊዜ ስትነኩት ታገኙታላችሁ። እዚህ ጋር ሊንኩን አስቀምጬላችኋለሁ። የአፕሊኬሽኑ ሊንክ አፕሉን ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁት በኋላ አካውንታችሁን በኢሜል ክሬት ታደርጋላችሁ ማለት ነው። አፑ ላይ ገብቼ ያሳያችኋለሁ። አሁን አፑ ላይ እንደገባችሁ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ከስር የተለያዩ ኦፕሽኖች አሉ ላሳያችሁ። እዚህ ጋር ሆም ፔጅ አለ፣ ሞመንት የሚል አለ፣ ጌም የሚልበት አለ፣ ሜሴጅ እና ሚ የሚል አለ። እዚች ጋር ጌሞችም አሉ። እነሱን አንድ ባንድ አሳያችኋለሁ። እዚህ ጋር ከመጣችሁ በኋላ ወደ ሚ ትገባላችሁ። ቀጥታ ወደ አካውንታችሁ እንደገባችሁ ማለት ነው። እዚህ ፕሮፋይላችሁ ላይ ከገባችሁ በኋላ እንደዚህ አድርጎ ያመጣላችኋል ፔጃችሁ ማለት ነው። እናንተ ጋር እዚህ ጋር ቬሪፋይድ አትሆኑ። እዚች ጋር እንደምትመለከቱት ስራዎቹን ለመስራት የግዴታ ደግሞ ቬሪፋይድ መሆን ስላለባችሁ ቬሪፋይድ ታረጉታላችሁ። ቬሪፋይድ እንዴት ነው የምታረጉት? ቴሌግራም ላይ ቀደም ብዬ ፖስት አድርጌላችኋለሁ። እዚህ ጋር ስለማያመጣልኝ ወደ ቴሌግራም ልግባና ላሳያችሁ። ቬሪፋይ አደራረጉን እዚች ጋር ፖስት አድርጌላችኋለሁ ቀደም ብዬ። እዚህ ጋር እንደምትመለከቱት እንደዚህ አይነት ፔጅ ያመጣላችኋል እዚህ ጋር ማለት ነው። ቬሪፋይ ናው የሚለውን እሱን አንድ ጊዜ ትነኩታላችሁ። እሱን ከነካችሁት በኋላ ወደዚህ ፔጅ ያመጣችኋል። እዚህ ጋር አውተንቲኬት ዩር ፌስ ይላል። እዚች ጋር ፌሳችሁን ለምንድን ነው አይደንቲቲ ቬሪፋይ የምታረጉት? ምክንያቱም ለአንድ ሰው አንድ አካውንት ብቻ ስለሚቻል ነው እዚህ ጋር ቬሪፋይ እንድታረጉ የሚጠይቃችሁ። ምክንያቱም በጣም ብዙ አካውንቶችን እየከፈታችሁ ገንዘብ እንድትሰሩበት ስለማይፈቀድ አንድ አካውንት ነው ለአንድ ሰው የሚቻለው። ስለዚህ ቬሪፋይ ታደርጋላችሁ። ቬሪፋይ እንዳደረጋችሁ ፌሳችሁን በዚህ መልኩ ቬሪፋይድ ያደርግላችኋል ማለት ነው። ቬሪፋይድ ከሆናችሁ በኋላ እዚች ጋር ከዚህ በኋላ ገንዘብ መስራት ትችላላችሁ። እዚህ አፕሊኬሽን ላይ የተለያዩ በጣም ብዙ ስራዎች አሉ። እነሱን አንድ ባንድ አሳያችኋለሁ። እዚህ ጋር ታስኮች አሉ። ዴይሊ ታስክ የሚል አለ። እሱን አንድ ጊዜ ተነኩታላችሁ። እሱ ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት በጣም ብዙ ታስኮች አሉ። እነዚህን ታስኮችም እየሰራችሁ በቀላሉ ገንዘብ መስራት ትችላላችሁ። በተጨማሪም ደግሞ ጌሞችም አሉ። ጌሞችን ሌቭል አፕ የምታደርጉበት ኦፕሽን አለ። እዚህ ጋር ከተለያዩ ሰዎች ጋር ነው ጌሙን የምትጫወቱት። እሱ ላይ ከገባችሁ በኋላ እዚህ ጋር ሉዶ ጌም ነው የሚለው። ሉዶ የማታውቁ ሰዎች ካላችሁ ከሌላ ፕሌየር ጋር ነው የምትጫወቱት ሉዶ ስትገቡበት ማለት ነው። እዚህ ጋር 1 to 1 የሚል አለ። ከአራት ሰው ጋርም ፕሌይ ማድረግ ትችላላችሁ። እንደናንተ አይነት ሰው ሌላ አራት ሰው ተጨምሮ ማለት ነው። እዚህ ጋር እንደምትመለከቱት ፖይንታችሁ ይጨምራል። እዚህ ጋር እንደምትመለከቱት ማለት ነው። እኔ ወደ 25000 ፖይንት አለኝ። እሱንም ደግሞ አሳያችኋለሁ። የተለያዩ አሰራሮች አሉ እዚህ አፕ ላይ በጣም ብዙ አማራጮች አሉ እናንተ ገንዘብ መስራት የምትችሉበት ማለት ነው። እዚህ ጋር ቀደም እንዳልኳችሁ ዴይሊ ቼኪን አለ። እዚህ ጋር ቦነስ የሚሰጣችሁ ኦፕሽን አለ። እዚህ ጋር ደግሞ ራንካችሁን መመልከት ትችላላችሁ እዚህ ጋር ማለት ነው። ላይቭ እየገባችሁም ደግሞ ገንዘብ መስራት ትችላላችሁ እዚህ አፕሊኬሽን ላይ እንደሌሎቹ ላይቭ ስትሪሚንግ አፖች ማለት ነው። እዚህ ጋር ሆም ፔጅ ላይ ትገባላችሁ። ሆም ፔጅ ላይ ከገባችሁ በኋላ እዚህ ፓርቲ እነዚህ ሰዎች ላይ መቀመጥ ትችላላችሁ ከፈለጋችሁ ማለት ነው። የተለያዩ ጊፍቶች ለእናንተም አንድ ጋር ስለሚሰጣችሁ ከሱ በተጨማሪ ደግሞ ራሳችሁ ላይቭ ክሬት አድርጋችሁም ደግሞ መግባት ትችላላችሁ። እዚህ ጋር ለእናንተ ይሄንን ፕሮፋይል ያመጣላችሁ። እዚች ጋር የሆም ፔጅ አይነት ምልክት ያመጣላችኋል። እሱን ስትነኩት ክሬት እንድታደርጉ ይጠይቃችኋል። ሩም ማለት ነው። ክሬት ካረጋችሁ በኋላ ቀጥታ ፕሮፋይላችሁን ስትነኩት ቀጥታ ወደ ላይቭ ያስገባችኋል። እዚህ ጋር ኦንሊ ናው የሚለውን ትነኩትና እዚህ ጋር ሆስት ታረጉታላችሁ ራሳችሁ ማለት ነው። ነምበር 1 ላይ ታረጉትና ሆስት ታረጉታላችሁ። ከዛ በማይክ ነው የምገባው የሚለውን ነገር ታስተካክላላችሁ። ከዛ በኋላ ሆስቱ መግባት ትችላላችሁ ማለት ነው። አሁን ቴክ ማይክ ብየዋለሁ። ኦንሊ ዚስ ታይም አሁን ላይ ላይቭ ላይ ገብቻለሁ እኔ ማለት ነው። የተለያዩ ሰዎች ወደ ሚ የሚለው ላይ ትገባላችሁ። እዚህ ላይ ከገባችሁ በኋላ እዚህ ጋር ኢንቫይት የሚል አለ። እሱን አንድ ጊዜ ተነኩታላችሁ። እዚህ ጋር ከገባችሁ በኋላ እዚህ ጋር እንደምትመለከቱት እዚህ ጋር ጓደኞቻችሁን ኢንቫይት እያደረጋችሁ የነዚህ ተሸላሚ ትሆናላችሁ። የመጀመሪያው ስልክ አይፎን 17 ነው። ሁለተኛው ደግሞ ፖ A6 የሚባል ስልክ ነው። ሶስተኛው ጊቫዌ ደግሞ $380 ነው። ስለዚህ እነዚህን ተሳትፋችሁ እናንተ ደግሞ ገንዘብ መስራት ትችላላችሁ። እዚህ ጋር ራንክ መመልከት ትችላላችሁ። ራንካችሁን እዚህ ጋር መመልከት ትችላላችሁ። ይህንን እንዴት ዊን ማድረግ እንደምትችሉ ማወቅ የምትፈልጉ ከሆነ እዚህ ጋር ኢንስትራክሽኑን መመልከት ትችላላችሁ። ኢንቪቴሽን ታስክ የሚል አለ እዚህ ጋር ማለት ነው። እሱን አንድ ጊዜ ትነኩታላችሁ። ጊቫዌውን ስትሳተፉት እዚህ ጋር እንደምትመለከቱት አይፎን 17 የመጀመሪያው ማለት ቶፕ 1 ላይ ቶፕ 2 ላይ ደግሞ
$50 ሶስተኛው ደግሞ $30 ይሸለማል ማለት ነው። ሶ የሰራችሁትን ደግሞ እንዴት አድርጋችሁ ነው ዊዝድሮ የምታረጉት ፔመንት ሜቴዳችሁን እንዴት ነው ሴትአፕ የምታረጉት የሚለው ነገር ላሳያችሁ። እዚህ ጋር ዋሌት የሚለውን ትነኩታላችሁ። እዚህ ጋር ከገባችሁ በኋላ ዊዝድሮ የምታረጉት ዳይመንዱን ስለሆነ ዳይመንድ የሚለውን ሰሌክት ታረጉታላችሁ። ወደ ዳይመንድ ትገባላችሁ። ዳይመንድ የሚለው ላይ ከገባችሁ በኋላ እዚህ ጋር ባላንሳችሁን ትመለከታላችሁ። እዚህ ጋር እንደምትመለከቱት እኔ በአንድ ቀን ውስጥ ብቻ $40 ሰርቻለሁ። ሶ እንዴት አድርጋችሁ ነው ይሄን ዊዝድሮ የምታረጉት የሚለው ነገር ደግሞ እዚህ ጋር ካሽ አውት የሚል አለ፣ እዚህ ጋር ኤክስቼንጅ ትራንስፈር የሚል አለ። ካሽ አውት የምታረጉ ከሆነ ወደ ፈለጋችሁት የፔመንት ሜቴዳችሁ ዊዝድሮ ማድረግ ትችላላችሁ፣ ወደ ባንክ አካውንታችሁን ከፈለጋችሁ ማለት ነው። ኤክስቼንጅ ደግሞ ከመረጣችሁ ደግሞ ኮይናችሁን ወደ ጌም ኮይን ወይም ደግሞ ወደ ኮይንስ መቀየር የምትፈልጉ ከሆነ ዳይመንዳችሁን እንደዛ አድርጋችሁ መቀየር ትችላላችሁ። ሶስተኛው ደግሞ ትራንስፈር የሚለው ለሰዎችም መሸጥ ትችላላችሁ፣ ኮይኖቹን ማለት ነው። እዚህ ጋር እንደምትመለከቱት ኮይን ላይም አሳይቻችኋለሁ። እዚች ጋር የተለያዩ ሰዎች አሉ የሚሸጡ ኮይኖችን የሚሸጡ ሰዎች አሉ። ለነዚህ ሰዎችም እንደዚህ ያረጋችሁ መሸጥም ትችላላችሁ። አሁን እንዴት አድርጋችሁ ነው ዊዝድሮ የምታረጉት? እኛ ለመሸጥ ሳይሆን አፑ ላይ ለመሸጥ ሳይሆን የፈለግነው ቀጥታ ዊዝድሮ ለማድረግ ስለሆነ የፈለግነው ይሄኛው ካሽ አውት የሚለውን ተመርጡትና እዚህ ጋር ባይናንስ የሚለውን አንድ ጊዜ ተነኩታላችሁ። ከፈለጋችሁ በባይናንስ ዊዝድሮ ማድረግ ትችላላችሁ ለማለት ነው። እሱን ያመጣላችሁ። ከፈለጋችሁ ደግሞ በዩኤስዲቲ ዊዝድሮ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ኢትዮጵያ የሚለውን ሰርች አድርጋችሁት ኢትዮጵያ የሚለውን ሰሌክት ታረጉትና በኢትዮጵያ ፔመንት ሜቴዶችም ዊዝድሮ ማድረግ ትችላላችሁ። አን ፔመንት ሜቴድ የሚለውን ሰሌክት አደርገዋለሁ። እዚህ ጋር የተለያዩ አማራጮች አሉ። ሲቢ አለ፣ ቴሌብር አለ፣ አዋሽ ባንክ እና በእነዚህ ባንክ አካውንቶች አማራጮች ዊዝድሮ አድርጋችሁ መቀበል ትችላላችሁ። ከፈለጋችሁ ቴሌብር ሰሌክት ታረጋላችሁ። ከዛ በኋላ $1 በ160 ብር ሂሳብ ነው የሚገባላችሁ በቴሌብር ሲሆን ማለት ነው። በጣም ፋስት ነው። 3% ፊ አለው። ስለዚህ በጣም አሪፍ ነው። አሁን እዚህ ጋር እንደምትመለከቱት አሁን እዚች ጋር አማውንቴን አስገባለሁ። አሁን ለምሳሌ ኦል ብለው እዚህ ጋር እንደምትመለከቱት ባላንስ ምን ያህል እንደሚመጣ እዚህ ጋር ያሳየኛል። 6500 ብር ትቀበላለህ ያለኝ ነው። ስለዚህ በዚህ መልኩ አድርጋችሁ አማውንታችሁን ታስገባላችሁ። በመቀጠል እዚህ ጋር የአካውንት ስማችሁን ታስገባላችሁ፣ የቴሌብር አካውንታችሁን ወይም ደግሞ የባንክ አካውንታችሁን ስም ማለት ነው ታስገባላችሁ። ሁለተኛው ደግሞ ፎን ነምበር ነው፣ የቴሌብር ስለሆነ ፎን ነምበሬን አስገባለሁ። እሱን ካስገባችሁ በኋላ እዚህ ጋር ዊዝድሮ የሚለውን ተነኩታላችሁ። ቀጥታ ዊዝድሮ ማድረግ ትችላላችሁ። ዊዝድሮ ለማድረግ $10 በላይ ዊዝድሮ ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።